እያስፈራራች ያለችው እሱ አውቄ ነው እኮ እየሄድኩ ሰሚ ያወቅሽ እኔ ማግኘት ፈልጊው ይዛ ወይስ ምንድነው ፈልጊው በባህር የሚሄዱስ ብዙ ሰዎች በባህሩ ላይ ባህሩ ይገለበጣል ገባሽ አንደኛ ከባድ ነው ሁለተኛ ከማንንም አብሮሽ የሚሄድ ወንድ እንኳን የለም ብቻሽን ነሽ ሴት ላጤ ሆነሽ ስትሄጂ ስንት አይነት ስቃይ አለ መደፈር አለ መንገድ ላይ ጮቱብሻል ባህሩ ከቻገርሽ በኋላ የምታውቂውን ቋንቋ የለም እዛ ደግሞ የሚጠብቁሽ ሰዎች አንቺን ደብድበው አሰቃይተው የኋላ አንጡ ሚሉ ናቸው ሌላኛው ደግሞ ከቻገርሽ በኋላ ብትሻገሪ እድለኛው ነሽ ማ እችነቻውን እንትን ምትለው ምትያዘው ማንንም አይነካትም ልጅ ሲፈጠር አንተ ምን አገባ ምን ቤት ነክ ምን አግብቶ ነው ከአዲስ አበባ ድሬዳዋ ድረስ አብራት ይርከው ሁለት አንተ ራሱ ፓስፖርትን ተቀብሎ ነበር በባህር በእግር እንድትመጣ ማድረግ አንድ ላይ ትመጡ ነበር ያንተን ፓስፖርት እኔ ዛቦን ቀድጄ ነበር ምጠለው አንተን በእግር እንድትመለስ ማለት ነው አንተ ምን አገባ ምን ቤት ነክ እኔ እኮ መጀመሪያም ተናግሬያለሁ ሰይድ በጣም ነው የሚወዳት ስለሚወዳት ነው አያችሁ ተከትሏት ሄደው ወንድሟ እንኳን አልሄደም አያችሁ እዚህ ውስጥ አሁን ወንድሟ እንኳን የለም የሩላ መከራ ምናምን አልፈሽ በትገቢ ራሱ ሁላ መከራ ራሱ አልፈሽ በትገቢ ራሱ ዘራፊዎቹን እንኳን ብታልፊ እዛ ጋር በቃ አንድ ሚረዳሽ ዞር ብሎ የሚያይሽ ሰው የለም ተቸገረሽ አስፋልት ላይ ነው ስንት አበሾች አሉ በሚል የሚቆጠር እዛ አደም የምትባል ከተማ ላይ የተለያየ ረዳ የሚባል ቦታ የተለያየ ቦታ ላይ በቃ መግቢያ ወጣ ከዚህ እምቢ ብሎ ይሄዳሉ በቃ ደና ቦታ የሚቀበላቸው ሰው ምናምን ያለ ያስመስሉ ይሄዳሉ ልክ እዛ ሲሻገሩ በጣም ይቸግራቸዋል የሚተኙት አስፋልት ላይ ነው የሚበላ እየተለመነ ይበላው ባህር ሲሻገሩ ቀላል ነገር መስሎሽ ስንት ስቃይ ያለው በዛ ላይ ባህር ላይ ደላላ አታለው ሊወስድሽ ይችላል ገባሽ ችግር የለውም እኔ በሰላም እዛ ደርሻለሁ ምናምን ይልሻል ስታወሪው ማን ያገናኝሽ ደላላው ራሱ ከሄድሽ በኋላ እዛ ጋር ስትደርሺ ልክ እዛ ስትደርሺ ቀይር ይልብሻል እዚህ በትንሽ ብሮች ይሻላል እዛ ጋር ደግሞ ከፈለገ ቀሪፋ ከፈለገ ደግሞ ብዙ ጣጣ አለ ብዙ መከራ አለ ዝም ብለሽ አልፈሽ እኔ ጋር መጭ መስሎሽ ነው ትስቃይ አለ ይሁን ለመጣፈሽ መጭው ልጅቷ ምንም አትሆንም ምን ትሆናለች እቻውን ከኩለረክስ ከመናምን የተራ እንደውም ይሻላል ኩለረክስ እዛ ቆጮለሽ ከመጠጪ እና ልጄ የሆነች ልጄ በመርዝ ወንድ አፍቅራ ሞተች ከምትባይ እንደኔ ምክር ሰይድን ጥለሽ ዝምርሽ መንጣት ነበርብሽ በየመን በባህር የጀመርሽው መንገድ መጨረስ ነበርብሽ ምክንያቱም ብትሞች ራሱ ያው ስደት ስትሄድ ሞተች ተብሎ ቢወራልሽ ይሻላል ያለ ምንም ነገር ነፍስሽን ልታጠፊ ስለሆነ ቢያንስ እንኳን የሆነ የርሽ እንኳን መሞት አንድ ነገር ነው ምክንያቱም አንቺ ራስሽን አትፈልጊውማ ከመጀመሪያው ራሱን ለሚወድና ራሱን ለሚፈልግ ነው ስደት እንዳትሄድ የሚባለው ማለት ነው ይሄ እንደዚህ አይነት ነገር እንዳይነካ ሁለተኛ ደግሞ ልጅቷ ምንም አትሆንም ደግሞ እንትን የምትጠጪው ኩለረክስ ያኒ ትንሽ ጨጓራሽን ብቻ ነው አጣብ የሚያደርገው ባህሩ ደግሞ ከታችም መላይም በደንብ አድርጎ አጣጦ በዚያ ያስከርሻል ያሳነባሪ ራት ሆኛለሽ እዛ በባዶ አፈር ከሚበላሽ ለሰዎች ራት ሆኛለሽ ይሻል ነበር ብትመጪ ቆይ ግን አንቺ መንጣት የፈለግሽው እኔ እንድቀበልሽ ነው ወይስ እንደዛ ሂጄ እዚህ ቪዲዮ ላይ ያኔ ወይ ምስኪናት ምናምን ስል መቀበልሽ መስሎሽ ነው እኔ በጣም ነው ግራ ይገባኝ መቀበልሽ መስሎሽ ወይስ እዚህ መተሽ እኔ እንደግስልሽ ነገሩ በደንብ ደግስልሽ ነበር እድርም ስላለ በደንብ እንደ ኢትዮጵያ ድንኳን ባይኖርም እዚህ ደግሞ እቃ አለ ስለዚህ በደንብ እንደግስልሽ ነበር እኛ እድርተኞች ሰብሰብ ብለን ማለት ነው ይደገልስልሽ ነበር በመጣሽ ነው አንተ አንዴ ሽማግሌ ምን ይያልከኝ ስለሆነ እዛው መጥቼ የምታረጋው ነገር ድግስን አብረን እንኖራለን ድግሱን እዛው ምን ማለት ነው አዩ እኔ እኮ ያልኩሽ ነገር እኮ ጭራሽ እዚህ መተሽ ድግስ ያምርሻል ማን ሊደግስልሽ ነው እዛ በር የሚዘጋብሽ ወንድም የለሽ እዚህ ምክንያቱም ድንገት መርዝ ብትጠጪ ምንኪን ለመጠጣት ካሰብሽ ምናልባት አንቺ ገና ለመግዛት እንትን ሳትይ እንግዲህ ሳይድ እዚህ ጋር ቋንቋውን ማቺን ብሎሻል መግዛት ስለማቺን ይልገዛልሽ ይችላል እተባበርሽ ነበር በመግዛት ማለት ነው በጥብጦ መጠጣት ደግሞ ያው አንቺ የተካንሽ ስለሆንሽ ራስሽ ጨርሻለሽ ማርለም ያልኩት እኔ እንደዚህ ሽማግሌዎች እንደዚህ ብሏል ለካሳ 600 ሺህ ከጠየቁ በቃ ለምን አንተም ትቸገራለህ ለምን ይምጨነቃለሁ በቃ ለካሳ 600 ሺህ እኔ አሁን ቀኔ ደረሰብኝ ልጆቼ ጋር መሄድ አለብኝ ሚስቴ ጋር መሄድ አለብኝ አንተ ሂድ አልኩ እኮ እኔ እመጣለሁ ተከትዬ ልጆቼ ምንድነው ሽማግሌዎቹ ለካሳ 600 ሺህ ከጠየቁ
ለሰርጉ ደግሞ አስቢ ስንት ነው ጨምር በዛ ላይ ነገሩን ይዛዛል ቀኑ ያቆዩኛል ያልኩሽ እኔ ደርሼ ልጆች ጋር ሚስቴን አረጋግቻት ለምጣን ያልኩት ተረጋጋው አቦታው ይገናል ተረጋጊ እኔ ምለው ማለት ነው ልጆቼ ሚስቴ የምትለው እንደዚህ የተከተልካት ምን ልብ ሁለት ሆኖ እኮ በቃ እሷን አግብተ እሷ ጋር ወለድ እንዴ አንተ ልጆችና ሚስቴ ካልክ ሐረር ድረስ ምን ያስሄደክ ምን እሷን ተከትሎ አስሄደልሽ አትመጣም የሆነት እንደምትመጣ እርግጠኛ ነህ ወይስ እኔ ሄርኩኝ ሲባል ራሱ ተከትሎ ይመጣኛል ነው እቺ ልጅ መጀመሪያ በራሷ ላይ ጉዳት ታደርሳለች ራሷን በቀኔን ካጣች ምናምን ነገር ከራስ ወደ ማጥፋት ወደ መንገር ተሸጋገረ ነገ ወደ ምን ልታሻግሩት ነው እንዴ ወይስ ምዝም ልጅቷ ሲፈጠር እንደዚህ እንደማትከተላት ብታቅ ምንም አታረግም ወላይትም የትም አትሄድም ዝም ብላ ነው ግን አንተ እንደዚህ ተከታተልካት እንደዚህ ነች እንደዚህ ማቶ ነው እንዴ እሷን ከፈለካት እዛው ቁጭ በል ልጆቼ ይላል ልክ ልጆቹን አፈቁት ሰው እንደዚህ ይሆናል እንዴ ወይስ ቤቴን ምናምን የሚል ሰው እንደዚህ ይሆናል እኔ ገና አንተን እኮ ያየው ነው አሁን እንደዚህ የሚሆን ሰው ወይስ የሚመክር ሰው የለም በአካባቢክ እንዴ ልብ መንታ እንትን ላይ መንታ መንገር ላይ ተቀምጦ በቃ ምን እንደምታስብ ማታቅም እንደምታረግም እያወቀ አይደለም አርግስኪ የትማት እኔ እየጠበቀኝ ነው ልሂድበት ይኸውልሽ ቤተሰብ ወንድምሽም እያበደ ነው በአንተ ምክንያት እቺ ልጅ በቃ ጨርቋን ጥላ ማበድ ሆናል አንዴ ትጠጣለች አንዴ ታነቃለች ወንድምሽም የተቆጣ ነው ይቷን ፈልገ እኛን አልሰማ ብላለች እንዴት እንደምታረጎን አርጋለኝ ወንድምሽ ምን ብዬ ቃል ገባልሽ እኮ አገባሻለሁ እኮ ይሻላል አልገባልኝ ሳይዶ መጀመሪያ እኮ ቃል ገብቼልሻለሁ አዩ አሁን መንገድ ላይ ህዝቡ እያየን ነው ሳሊድ በፊት አገባሻለሁ እሺ አገባሻለሁ ሳሊድ በፊትሽ አዩ ዛሬ ነገ ከመጣው በኋላ የሚለው ቃል ድጋሜ ከመጣ በጣም ነው የምጎዳብህ ሳይዶ በጣም ትቆጪ እሺ አለሽ በቃ እናወራለን ምሳም አልበላንም አንቺም አልበላሽ መሰለኝ ምግብ እናዘይ በቃ ነው እንሂድልህ እንሂድ መሰለኝ እና አሁን ዛራና ቻንድራ ይባል እንትን ያንስበታል ምሳም አልበላንም ራትም አትድገሙ ቁርስም አትድገሙ ሳትበሉ እኔ ምን ከልቤ ምን እንደተመኘውላችሁ ሁላችሁም እንደዚሁ እንዳላችሁ በባህር የሚያስሄዳችሁ ነገር በዛው በባህር እንድትመጡ ከዛ ሐዋላ ምናምን ይዙሻል አልተባለም እዛው ቅጥቅጥ ቢያረጋችሁ ደስ ይለኛል እንዴ ሰው ወይ ተጋባን ብሎ ተጋብቶ ሐላስ ተጋብተናል ምኮ አንድ ነገር ነው ያኔ በቃ ሐላስ ተጋብተናል አንዴ በር ተዘጋባት ይላሉ አንዴ ሽማግሌ እምቢ ያሉ ይላሉ አንዴ ሽማግሌ አሁን ደግሞ ብላ በየመን ልትሄድ መጣች ዲዳዋ ድረስ መሄዱንስ ሄዳ አንተ ምን ቤት ነው የምትሄደው እኔ በጣም ነው የገረመኝ ምን አገባ አንተ እንዴ ምንድነው አንተ አርፈካት መጣም አርፈክ ወደዚህ አትመጣም ወደ ልጆች ካትመጣም የእውነት እንደምታወራው ልጆች ከናፈቁ ብድግ ብላት መጣም ወይስ እኔም እንደሷ አንዴ በግሬ አንዴ ራሴን እንትልል ነው ያልኩ ማስፈራራት መዛት አለብኝ ወይስ እኔ መዛት ስለማልችል ዝም ስለምን ስለማላወራ እንዴ ለምንድነው ቆይ ምላስ እንደፈለገ የሚያወራ ሰው ለምንድነው አይለኛ ሰው ብቻ የሚከበረው ቆይ ግን እኔም አይለኛ መሆን አለብኝ የራሷ ጉዳይ ፍግም ተበልባል የራሷ ጉዳይ ካላልኳት መጣም አንተም እንደኔ እኮ በጣም ነው የሚገርመኝ በማያገባህ እየገባህ እየዳከርክ ነው እኔ የዚህ ነገር መጨረሻ ማየት በጣም ነው የፈለኩት የእናንተ መጨረሻ በጣም ማየት በጓጉ የመጨረሻ ምን ላይ እንደምትደርሱ ብቻ ነው ማየት እንፈልገው መጨረሻዋ ሞት ነው ወይስ መጨረሻዋ ትዳር ነው ወይስ መጨረሻችሁ ምንድነው የእናንተ እንደዚህ በየንትኑ አሁን እኮ መኝታ ቤት ብቻ ስትገቡ እሱንም እንግዲህ ካሜራ ዛጋ አላስገባችሁት ምክንያት ይኖራችኋል እንጂ በሄዳችሁበት ቦታ ካሜራ ነው አላህ ዓለም እንግዲህ ለምን መቅረጽ እንዳልፈለጋችሁ ስተኙ ወይስ ከዛሬ ማብራችሁ እኔን ካፌ መጥፎ ነገር እንዲወጣ አልፈልግም እኔ ምን እንደምራሱ አላቅም ምን እንደማወራ ራሱ አላቅም
በቃ በጣም ነው የሚያስጠላው ሁሉም ነገር። ለምን እዚህ ጋር እኔ የልጆቹ እናት ነኝ። እዚህ ጋር ቁጭ ብዬ ያኔ በሰላም መንገድ ተለያይተን ለሌላ ነገር ሄዶ አሁን ድሬዳዋ ለድሬዳዋ ሳየው እኔ በጣም ነው ግራ የገባኝ። እኔ የኔንም መጨረሻ ማየት ፈለኩኝ፣ የነሱንም መጨረሻ ማየት ፈለኩ። የኔስ መጨረሻዬ ምንድነው? የኔም ውሳኔ ራሱ ምን አይነት ውሳኔ ይኖረኛል የሚለው ራሱ ማየት ፈለኩ። የኔ ራሱ ምን እንዴት ነው ያኔ እኔ በቃ እኔ እንጃ ግራ የገባ ነገር ነው። እኔ ነገር ይመጣል ብዬ አንድም ቀን አስቤ አላቅም። እንደ ቀልድ እንኳን እዚህ ያገባለሁ ምናምን ሲለኝ በቃ ያኔ ኖርማል ነው አግባ ምናምን ላለው፣ ግን ይሄ ቀን ይደርሳል ብዬ በአይምሮዬም አስቤውም አላቅም። ይሄ ነገር ይመጣል ብዬ አገናዝቤም አላቅም። እንደዚህ ሆናለሁ እንደዚህ ምስቅልቅሉ የወጣ ነገር ውስጥ ምገባለሁ ብዬ አስቤ አላቅም። እንደዚህ ምንም የማይጨበጥ ነገር የሚያዝ የሚጨበጥ የሌለው አይደለም የነሱ የኔ ሐሳብ ራሱ ተበታተነ። እኔ ራሱ ምን እንደማስብ ባሁኑ ሰዓት ብትጠይቁኝ አላቅም። ምን እንደማስብ አላቅም። እኔ ወላ ስለ ራሴ ምን እንደማስብ አላቅም፣ ወላ ስለ እነሱ ምን እንደማስብ አላቅም። ሰው በዚህ ደረጃ ግራ ይጋባል። እኔ አንተንም ወደ ቀልብ የሚመልስ ነገር ቢኖር፣ አንተን ወደ ቀልብህ የሚመልስ ነገር እንኳን ባይኖር የኔን ቀልብ አላህ ቢመልስልኝ ደስ ይለኛል። ምክንያቱም በቃ እኔ ቢያንስ ምን መወሰን እንዳለብኝ ለራሱ እንዳቀ ማለት ነው። እንደዚህ እንዳልወዛገብ እውነት። ለማንኛውም ወሬ አላብዛባችሁ። السلام عليكم ورحمة الله وبركاته.